እንደምን አመሻችሁ። ፈንዳነክ ምንድነው? የአቤል ሹራብ ነው። ዛሬ ኋልሳን የመጣች ልጅ ናት ታይደች። ከሜሮን ጋር ከዚህ በፊት ትውቃላችሁ? እኔ ዝናሽ አይደለም እንዴ ልጄና አይደል ልትቀብራት ስትል ቆፍራ ደርሼ ነው አገር ሰብስቤ እኮ አይደለም እንዴ ያጋለጥኩት። ወይ ጉድ! እናንተ መች ገባችሁ? ልጅቷ እኮ የምትፈልገው እሷን እኮ ነው። አደይን አቤልን መስሏችሁ ነው እንዴ? አንዳቸውም እኮ አቤልን እኮ መጉዳት እኮ አይፈልጉም። መቼም ያው ይወዱት የለም ግን ምንድነው እሱ ይወዳታል ብለው የሚያስቡትን ፍቅር እሷን ነው መጉዳት የሚፈልጉት። ገብቶሃል? እማዬ እኮ ልክ ናት። የተገናኘንበትን ቅጽበት ታስታውሳለህ እንዴ? እንዴት አላስታውስም? መኪና ላይ ነው። እኔ ግን እንደው ማታ ያልኳችሁን ነገር እንደቀላል ባታዩት ደስ ይለኛል። በጽጌረዳ በኩል ከይሲዋንና አደይም ማገናኘት። አቤልን ስለምትወደው አትገድለውም? እሷን ግን ደቂቃ አታቆያት። ፖሊስ አለ አይደለም እንዴ በቦታው? ቆይ መስዋዕት ልታደርጊያት ነው? ኧረ በፍጹም። እኔ በሽተኛዋ ሴትዮ እንዲህ ሲሆኑ እያየሁ እኮ አሳዝነው ነው እንጂ እሷ አታሳዝንሽም? እኔ ሳላሳዝንሽም? እማዬ ሐሳብ ያለችውን አቅርባለች። አንተ ሐሳብ ካለ ማቅረብ። ሳይ የኔ ልጅ ልክ ብለሻል። ቀረበት
ያቺ ገረድ እድለኛ ናት። እሷ ምክንያት ሰዎች ይሰቃያሉ፣ ይወድቃሉ፣ ይነሳሉ። ምድር ምን አስነክታል? ማነች እሱ? መጥፎ ሰው አይደለች። ለዛ ገና አሁን ታሸንፋለች። አንቺ መጨረሻ ምን እንደሚሆን ራስሽም ታውቂያለሽ። አይ ዶንት ኬር ምን ቢሆን ገድለሻታል እኮ መቃብር ፈንቅላ ያመጣችው። ለምን አይበቃሽም? አይበቃኝ። ከዚህ በኋላ ሁሉም ነገር ተበላሽቷል። ጥሩ ነው። ተስፋ ለማድረግሽም ጥሩ ነው። እንዴት ተስፋ አደርጋለሁ? ተስፋ ነው ቅዠት። ሜሮን ለምን እንድረዳሽ አትፈቅጂልኝ? እንዴ ማለት ከቀልብሽ ከጤናሽ ከአእምሮሽ ይህን ሁሉ ነገር እንደማታደርግ ይገባኛል። ላግዝሽ። አንተ ከመርፈዱ በፊት ከመርፈዱ በፊት አንድም ይሁን በሌላ መንገድ ከዚህ ውስጥ እንወጣለን። ያኔ ችግር ብቻ ነው የሚሆነው። ለአንቺ ምንም መፍትሄ የለውም። በህይወት ከተረፈ አእምሮ ሆስፒታል ውስጥ መርፌ እየተወጋሽ ትኖሪያለሽ እስክትድኝ። ችግር እኔ ከሆንኩ አንተ አይደለም ችግር አደይ ናት። አብረን እንረዳሻለን። አደይም ብትሆን ይህን መረዳት አያቅታትም። ምንም እርዳታ እንደሚያስፈልግሽ በተፈጥሮሽ ክፉ ሰው እንዳልሆንሽ አሁን ከተቀመጥክበት ትነሳ ደቂቃ እንኳን አታውቅም። እሱ እርግጠኛ ነኝ። መጥፎ ሰው አይደለም። መጀመሪያ መተላለፊያውን ከዋናው ዘጋው። ከዛ በኋላ ለገነት እንደተበላሽ ነገርኳት። በሰሪ ጠራ። ማንን? ሜሮን። ገነት ማናት? ገነት ምን ይለጉምሻል? እኔ ነኝ በይ እንጂ። አቢ እኔ ነኝ። ውሃ በትክክል መበላሸቱን አረጋግጥሻል? ጽጌረዳ ተበላሸ ስትለኝ ስሞክረው ውሃ የለችም። ሳሪ ጋር ልደውል ስትለኝ ደውዬ አልኳት። ቤት በኩል ነበር የወጣሽው? አይ በፊት ለፊቱ በኩል ነው የወጣችው። ጥበቃዎቹ በአምባሳደሩ ሊያግዟት ሲሄዱ እሷ በፊት ለፊት በኩል ነው የወጣችው። ጽጌረዳ እዚሁ አካባቢ ስትንቀሳቀስ ነው ያገኘናት። ስለዚህ ሜሮን ሩቅ አይደለችም እኮ። ትናገራ። ታውቃለች፣ በደንብ ታውቃለች። ሜሮን የት እንዳለች አላውቅም ነው የምትለው። እኛ የምንጠረጥረው ግን ጽጌረዳ መታሰሯን ሜሮን ሳታውቅ አትቀርም። ይሄን ደግሞ ስልኳ ላይ ባገኘነው መረጃ አረጋግጠናል። ስለዚህ እዚሁ መንደር ቅርብ አካባቢ ነው ያለችው። ይሄን ነው የምንጠረጥረው። አይ ፖሊስ ልጅቷን እንደዚህ እንደቀልድ አትዋት እንጂ መቼም ያኔ እዛ አደይን ቆፍራ የቀበረቻት ቦታ ያየሁትን አይኗን ያየ እዛሽ ቀይ ሳይጠገብ ድጋሚ አይደርስ። እኔ ምን እስከታው ሆሆ ሰው በቁሙ እያለ የምትቀብር እኮ ናት። እንደውቼ ግርፍ አድርጎ እውነቱን እንድትናገር ማድረግ። አደይ አንድ ጊዜ ላናግርሽ። እንዴ ፖሊስ! አደይ አንድ ጊዜ ላናግርሽ። እንዴ ፖሊስ! ምን ነው እዚሁ አታናግራትም? ችግር የለም አባ። ደም ፈሶኛል። ሕክምና ያስፈልገኛል። ምንም አታ እሺ፣ መጨረሻው ምንድን ነው? እኔ እንጃ። አደይ ተው፣ እሷን ነው መሰለኝ የምፈልገው። በጣም ጠላት አለ። አንተም እዚህ ያለኸው ስለምትወዳት መስሎኝ። በዚህ መጠን የተደራጀ ንግግርና ሀሳብ አለሽ።
ነው እንዴ ታመምሽ መሰላቸው? ሻርፖን ኩባረ ተፈታለን ከድብር ተወጣቻለሁ እኮ በዛው ብትቀጥል ራስህ ልታጠፋ ትችል ነበር። ታድጊያል። ያው ውለታህን ትበላለህ እንጂ ውለታን የማይበላሽው አንቺ ነሽ። በሌላ ውለታ እንድመልስልሽ የፈለግሽው አንቺ ነሽ። ግን አይሆንም። አዴንም ማሸነፍ ቀላል ነገር አይደለም። ልባ በጣም ከባድ ነው። ስለማለ አይነህ ያያም በከካታ ህግ ይዘሻል። ለዚህ ተደብቀሽ አትቀሪም። ወይ ሳልነግር ጽጌረዳን ፖሊሶች ይዘዋታል። ያለንበትን እንድጠቁማቸው። ጽጌረዳን ራስ ባንተ ጉዳይ አላምናት። ስለዚህ ያለንበትን አውቀው። ይኸውልሽ አደይ ሜሮን በጣም ብዙ ስልኮችን ነው የምትጠቀመው። ስልኮቹን በመጥለፍ ልናገኛት ሞክረን ነበር ግን አልተሳካም። ስለዚህ አሁን ስሜት የሚሰጠው እናትሽ ያሉት ሐሳብ ብቻ ነው። ትንሽ ከታገስን እንደርስባታለን፣ ግን እንዳትጎዳው ፈራለሁ። እሺ ምን ላድርግ? ይሄን አልኪ በሉ ምን ያደርጋለሁ? ያንቺን ዱካ ተከትለን መያዝ የምንችል ይመስለኛል። እሺ እንድንይዛት ነው ምን ላድርግ? እንደውላታለን፣ ታወራታለሽ። ምን እንደምትፈልግ እንወቅ። ከዛ በኋላ መፍትሄውን በጋራ ማምጣት አይቅተንም። እሺ እኔ ምንም አደርጋለሁ። አቤልን ነፃ የሚያወጣ ነገር ከሆነ ምንም ነገር አደርጋለሁ። አይዞሽ አደይ፣ እናገኘዋለን። ጨረስክ? ጨርስና ይችላል። ብላ በቃ ጸጉሩ ገና ሲነካኝ ብዙ ማላስታውሳቸው ማራቃቸው ነገሮች ሲሉኝ አንቺና ቤተሰቦቼ ማታስታውሰኝ እኔ አንቺ ማላስታውስ እንጃ ብቻ የሆነ መሬት እግር ከዛ የአይን ስውር ደግሞ መሄድ እሱ ብቻ ነው ያለኝ። ሌላስ? እንጃ የሆነ እኮ እንደ ቅዠት ነገር እኮ ነው። ምንም የሚገጥም ነገር እኮ የለውም። የሆነ ሽጉጥ እዛ አቤል እዛ የሆነ ሆስፒታልን ነገር አለው። ከዛ ደግሞ የሆነ ቢጫ ሶፋ የሆነ ቤት ከዛ ግድግዳ ደግሞ የሆነ አበባ ነው። ይሄንን ስልክ ከጽጌረዳ ሌላ ማንም የማያውቀው ፖሊሶች ናቸው የሚደውሉት። ሄሎ፣ አቤት። ማለበት ሜሮን ነሽ አይደል? አዎ ነኝ። ሜሮን አደይ ነኝ። ሄይ አደይ፣ ከየት ተገኘሽ እባክሽ? ስልክሽን ጽጌረዳ ናት የሰጣችኝ። እሺ ደህና ነሽ? ደህና ነኝ። አቤል ደህና ነው? ደህና ነው። ምን ያናልሽ ነው? ታወሪዋለሽ? እሺ አቤል። አደይ ሰላም ነኝ፣ አታስቡ። ሄሎ አቤል፣
እሺ ምን ልታዘዝ? ይኸውልሽ ሜሮን እኔ ነው አይደል የምትፈልጊው? በቃ አቤልን ልቀቂው። ከዛ እኔን አጠገብሽ ያሉት ፖሊሶችስ ጽጌረዳ እንደያዛት አውቃለሁ። ፈልገው እንደሆነ የሚገባኝ እንዲህ በቀላሉ አትስሉም። ይሄ ሁሉ ያንቺ ስራ ነው። ልጄን እሳት ውስጥ ጣልሻት። ምን አለበት አንቺ ለምን ዝም አትይም? እኔማ ያገዝኩ መስሎኝ ነው እንጂ እኮ ልጄን አስይዘሽ እሷ እንኳን ይሄንን አግኝታ ዝም ብላ የሄደች እሳት ውስጥ መጣድ ልማዷ ሆኗል። ወይኔ ታች እባክህን ፖሊስ ልጅን ከዚህ ነገር ውስጥ አስወጣት። እሷ እኮ ምንም የምታውቀው ነገር የለም። እባክህ በመካከል የጦስ ዶሮ አታድርጓት። አባዬ ኧረ ምንም ችግር የለውም መፍትሄ እየፈለግን እኮ ነው። ልጄ በእንደዚህ አይነት ነገር ውስጥ ምንም አይነት መፍትሄ የለም እንዴ። አባቴ እመነኝ ምንም አልሆነም። ሂድ አንድ ጊዜ መጣው እኔ ራሴን የሚጎዳ ነገር አላረግም። እሺ በለኝ አባ አትጨነቅ። እሺ በለኝ እመጣለሁ አንድ ጊዜ። አይ ቲንክ ከሁላችሁም በላይ ምን እንደፈለኩ አደይ ገብቷታል። አንተ ትመስለኝ ነበር ከተማው ይዙሻል። ከጋታንት ምልቀቅ ይላግዝሽ። በእናትህ ተወኝ። ይሄ ፊልም አይደለም። እንደ ጻድ ልታታለኝ አትሞክር። ለዚህ እኮ ነው አደይ ከእናንተ ትሻላለች ገብቷታል እምልህ። እንደዛ ነው። እሺ ቆይ እነዚህ የምታያቸው የሚታዩ ነገሮች የሆነ ብርሃን ነገር ውስጥ ነው ወይስ ጨለም ይላል? የሚታየው እኮ ምንም እኮ የተደራጀ ኮምፒውተር እኮ የምታገኘው ነገር የለም። የሆነ ሰዓት ሄዳል። አሁን አቤል ይለኛል አደይ ቤተሰቦቼ ከዛ ደግሞ ጸበልሽ ቆም ይቆማል። ከዛ ደግሞ ድጋሚ ጸበልሽ ንካይ ደግሞ ከዛ የሚጀምር ይመስለኛል። ደግሞ ሌላ ቦታ ይወስደኛል። ሌላ ቦታ ደግሞ ይላልና አደጋ ከዛ አደይ ሽቁጥ እንዳለ ሰዎቹ ወደ ኋላ ሲሄዱ ነው የሚታይ። በቃ ዝብርቅርቅ ያለ ነገር ነው ማለት ነው። ዛሬ መጨረሻ ላይ ያየውን ታስታውሳለህ? አዎ አደይ ጭንቅላቷ ላይ ሽጉጥ ደግና በጣም የሚያስፈራ ጩኸት ትጮኻለች። በልብላሽ በቃ ቶ ብላ አንተ ይሄ ሲም ካርድ በማን እንደተመዘገበ ሄደህ አጣራ። አንተ ደግሞ እዚህ አካባቢ ታንጃብባለህ።
ይኸውልሽ ሜሮን ብቻዬን ነኝ። ፖሊሶቹም ሄደዋል። ማንንም አላስከትልም። እመኚኝ አንቺ ብቻ አስለቀቂውን ያለሽበት ድረስ መምጣት ትችላለሁ። ለምን እንዴ? ጉዳይሽ ከኔ ነው። አቤልን መያዣ አድርገሽ መቆየት አትችይም። ጎበዝ። እሺ እደውልልሻለሁ። አደይ እጄ ልስጥ እያለሽ ነው። ምን ማለት? ከሱ ምንም ጉዳይ እንደሌለሽ አውቃለሁ። ልቀቂ፣ እኔም እንደፈለግሽ ትለኛለች። አይገርምም? ለአንተ ጥይት እንኳን ለመቀበል ዝግጁ ናት። እንደሱ አታደርግ። ፍላጎትሽ ምንም ይሁን አሁን የምትይውን አታደርጊም። የኔና አንቺ ነገር ላይጠገን ከተበላሸ ቆይቷል። እንደገና እንደዛለ ያጋሽ ታጋች ፍቅርና እናታቅ እጠላሻለሁ። እሺ ክፉ ሰው ነሽ ካልክሽ አቶ ግርማ ምን እየጠበቃችሁ እንደሆነ አልገባኝም። ለምንድን ነው ንቅለ ተከላውን ቶሎ እንድናደርግ ማታደርጉት? እየደከመች ነው፣ ጊዜ የለም። አቶ ግርማ ኩላሊቱ አሁን ነው የሚያስፈልጋት። ታደሰ ነው አይደለም? ይቺን ሴትዮ ይዘሽልኝ ይያለሽ ሮማንም አስቸገረች። ጃግሪ ሄደሽ ታገቢ ብትባል እንዴ አለች። ጊዜ ግን የለም። እቺን ሁለት ቀን አንድ ማስተካከለው ነገር አለ። እሱን ጨርሼ ለመምጣት እሞክራለሁ። አንቺን የሚመለከት ጉዳይ አይደለም። ከበጸጋው ጋር ከስራ ልጅ እንዴ ሰው እንጀራችን ላይ ወጥ ጨምርልናል። ያደያ